ጤና ይስጥልን። ሰሞናዊና አስገራሚ መረጃዎችን ይዘን ቀርበናል። ከአስገራሚ ዜናዎቹ ጋር ማህሌት ቤተማርያም ነኝ። ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ አብራችሁን ሁኑ። ሁለት አውስትራሊያን ወታደሮች የጻፏቸው ደብዳቤዎች ከ109 ዓመታት በኋላ ተገኙ። ጠርሙስ ውስጥ የተገኙት ደብዳቤዎች የተጻፉት በመጀመሪያው የዓለም ጦርነት ወቅት ነበር። ደብዳቤዎቹ የተገኙት በአውስትራሊያ ደቡብ ምዕራብ ባህር ዳርቻ ነው። ሁለቱ ወታደሮች ጦርነቱን ከመቀላቀላቸው ከቀናት በፊት ደብዳቤ ጽፈው ጠርሙስ ውስጥ አኑረዋል። ማልኮም ኔቫል የተባለው ወታደር መርከብ ላይ የቀረበላቸው ምግብ በጣም ቆንጆ እንደሆነ በደብዳቤው ለእናቱ ገልጿል። በጣም ደስተኛ ነን ሲል ለእናቱ መልእክት ያስተላለፈው ወታደሩ ደብዳቤውን በጻፈ በወራት ውስጥ በ28 ዓመቱ ተገሏል። ሌላኛው የ37 ዓመቱ ወታደር ዊሊያም ሃርሊ ከጦርነቱ ተርፎ ወደ ቤተሰቡ ተመልሷል። ደብዳቤዎቹ ለወታደሮቹ ቤተሰቦች ተሰጥተዋል። ባልፈጸመው የግድያ ወንጀል 43 ዓመታት የታሰረው ሱብራማኒያም ሱቡ አዲስ ማስረጃ ከተገኘ በኋላ በነፃ ቢለቀቅም ዳግም በቁጥጥር ስር ውሏል። ከአራት አስርት ዓመታት እስር በኋላ ከእስር ሲለቀቅ የቤተሰቦቹን እቅፍ ከመድረሱ በፊት በአሜሪካ የኢሚግሬሽን እና ጉምሩክ ባለስልጣን ማቆያ ጣቢያ እንዲገባ ተደርጓል። ባለስልጣኑ ቪዳምን ከጨቅላ ሕፃንነቱ በኋላ ወዳልኖረባት ህንድ ሊያባርረው ጫፍ ላይ ነው። ጠበቆቹ ትዕዛዙ እንዲቀለበስ እየተፋለሙ ሲሆን፣ ቤተሰቦቹ ደግሞ ለአንዴና ለመጨረሻ ጊዜ ከእስር ለማስለቀቅ ቁርጠኛ ናቸው። በቅጽል ስሙ ሱቡ እየተባለ የሚጠራ ፍርድ ባገኘበት የግድያ ወንጀል ነፃ ሲወጣ፣ ቤተሰቦቹ ግን ለነፃነቱ አንድ መሰናክል እንዳለው ያውቁ ነበር። ከዜናዎቹ ጋር ማህሌት ቤተማርያም አብሬያችሁ ነበርኩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁ አይለየን። ሰላም። ይህ ህፃን ናታን ድሪባ ይባላል። የ4 ዓመት ህፃን ነው። በከባድ የልብ ህመም እየተሰቃየ ይገኛል። በተጨማሪም በሳምባ ምች ህመም በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ክትትል እየተደረገለት ይገኛል። የልብ ህክምና በሚከታተልበት የግል ህክምና ተቋም የልብ ቀዶ ህክምና እንዲደረግለትም አቅም የሌላቸው ወላጆቹ ከ800 ሺህ ብር በላይ ተጠይቀዋል። የልጅ ህመም ከባድና ለወላጆች ስቃይ ነው። በዚህም ለወገን ደራሽ ወገን በመሆኑ በአባቱ ድሪባ ግዛ ስም በተከፈተ ሂሳብ ቁጥር በኢትዮጵያ ንግድ ባንክ 1013 60 74 605 በአዋሽ ባንክ 01 34 92 74 63 3900 በቴሌብር 0930 60 18 65 የአቅማችንን በመለገስና በጸሎት የሕፃኑን ሕይወት እንታደግ ዘንድ በልዑል እግዚአብሔር ስም ቤተሰቦቹ ይጠይቃሉ። ፈጣሪው ምን ነው? ኧረ በቃ በለን፣ ኧረ በቃ በለን ፈጣሪ